ካለው ነገር አንፃር እኔ በጣም ብዙ ነገር ማድረግ እችል ነበር ግን ደግሞ ያንን ደና እንትን ብለን ያሰለፍነው ጊዜ ስለማስብ ነው በቃ ጥሩ ነገሮችን አብረን ስለሰራስብልኝ ከሆነ ለኔ አስብልሃለሁ እየተጎዳክ ነው ራስን አጭቁዳ ምትኝ ከሆነ እኔ የተጎዳ ያለሁት ባንቺ ነው ባንቺና በልጅ ነው እኔ ክርስትናውን ያለኔ ስታሳልፍ ይራስ ጥሩ ስሜት ይሰማሻል ያላንተ ሙሰልፍ አንተ ምንድነው ለኔ የልጅሽ አባት ነው አይደለም ያንን ደግሞ ደጋግሜ ነገር ያለው አይደል አሁንም እስከዛ እዚህ ነገር ላይ መከራከር ጥሩ ነው እኔ በጣም ድክም ስላለኝ ከሚዲያውን ሁሉም ነገር ርቄ ራሴን በቃ አሳምኜ በቃ ልጄን አድጋ ትመጣለች ብዬ ስላሰብኩ ነው ሴት ልጅ ናት አይደል ሴት ልጅ ደግሞ አድጋ አባቴ ማለቱ አይቀርም ያኔ ግን ግራ ይገባሻል ለምን ግራ ይገባኛል አባቷን ስለማቅ ጠንቅቄ ስለማቅ መሰለኝ እንደዚህ በዚህ ልክ እውነት ውስጥ ወጣ ድረስ በተስፋ እየጠበቅኩ ያለው አይደል እዩኔ ነኝ አባቷ አረ በማርያም አታስደጋግኝ ይሄን ነገር በጣም ደጋግሜ እየተከራከርኩሽ ነው እኔ እዩ አሁንም ልከራከርሽ አይደል እኔ እንደዚህ አይነት የመከራከር እንትኑ ደክሞኛል ካሜራም ይዤ መጣሁት የተለየ ነገር ትነግሪኛለሽ ብዬ ነው እንጂ እንደዚህ መምጣት ራሱ አልፈለኩም እኮ በቃ እኔ ይቅርታ ልጠይቅኝ የመጣሁት ነገርኩ እኮ እሺ ነኝ ነገር በሙሉ ይቅርታ ምን ስለዚህ አንድ ነገር ልንገርብኝ ወደ ራስህ ተመለስ የራስህን ህይወት አስተካክለህ ኑር አለቀ ባለፈውም አይቻለሁ ቪዲዮ ይዛት የመጣት ልጅ አለኝ ምናምን ብለ ካንተ እንድትረቅ አርጋታ እንደዛ ማድረግም አልነበረብህም ልጅ አለኝ እኮ ስላለኝ እኮ እንደዛ አልኩት እንዴት ነው አንተ ዋሽቼ ምንም አይነት ግንኙነት ውስጥ መግባት አልፈልግም ልጅ አለኝ ብለ እኮ ነው የራስህን ግንኙነት ያበላሽው አይደል እንዴ እኔ ምን ላድርግ እንዴ እኔ እኮ እዚህ ጋር ምንም ማድረግ የምችለው ነገር የለም እኔ ናስበር እንግዲህ በማርያም እሺ በይኝና ይሄን ከማን ጋር ማድረግ እንደምፈልግ ታውቃለህ ማለት ነው እኔ ጋር ማድረግ አልችልም እኔ ወጪው ይሸፍናል በቃ የውጭ ጉዳይ ገዛውትን ላንቺ ብዬ ገዛውትን ነገር ሸጬም ቢሆን ለዲኤንኤው የሚያስፈልገውን ወጪ ይሸፍናለሁ ሌላቸው ሆስፒታል ነገር አይደለም እሱ ግን ሆስፒታል እንሂድና ነገር እኔ ይፋን እንዲወጣ ስለምፈልግ ሁሉም ሰው ባለበት ክርስትናው እያለፈኝ ነው ብዙ ነገር እያለፈኝ ነው ከዚህ ልጅ ጋር ከልጄ ጋር ማሳልፋቸው ነገር ተደርጎ ክርስትና ተደርጎ የኔ ቢሆንስ እርግጠኛ ነኝ ምን ማለት ነው እንደማይሆን እርግጠኛ ስለሆንኩ መሰለኝ አይደል ያንተ ቢሆን እስከ ዛሬ ለምን ካንተ ጋር ጨቃጨቃለሁ እዚህ ጋር እየመጣሁ አንተ ጋር ለምን ተከራከራለሁ እዩ በጣም እያደከምሽ ነው አንተ ራስህ እያደከምከኝ ነው በማርያም ይቅርታ ልጠይቅ መምጣቴ እንዲጸጽተኝ ነው እያደረከኝ ያለው ለምንድን ነው ደግሞ ካሜራ ይዘመታ ከኔ ጋር እንደገና አሁንም ሌላ ጨቃጨቅ ይቅርታ ስጠይቅኝ እኮ በቃ ደስ ነው ያለኝ እኔ የምር ይቅርታ መጠየቅሽ ደስ ነው ያለኝ ግን ይቅርታሽ ሰላምና ፍቅር የሚሆን ከሆነ ደስ የሚለኝ ስለሆነ እንድትጎዳ ስለማልፈልግ ነው አውቃለሁ አይዞህ ብዙ ሰው አለ ሲራፍፒኒ እኮ አንተ በምታደርገው ነገር